ይህ በአጀብ የሚጓዝ ሰውዬ የ37 ዓመት ጎረምሳ ነው። ደግሞ የሀገር መሪ ኢብራሂም ትራኦሬ የመዝገብ ስሙ ነው። ሙያው ውትድርና ቢሆንም ፖለቲካንም ገብቶበታል። የጦር ቤት ማዕረጉ ሻምበል ቢሆንም ፕሬዝዳንት የሚል የፖለቲካ ስልጣን ለራሱ ጨምሯል። ሻምበሉ ፕሬዝዳንት ስልጣን ከጠመንጃ አፍ መሙዝ ይመነጫል ብሎ በአገሩ ፍንቀል አካሂዶ ቤቱን ከወታደር ቤት ወደ ቤተ መንግስት አሳድጓል። ይህንንም ካደረገ 2 ዓመት አልፎታል። ይህንንም ሁሉ የሆንኩትም ለሀገርና ህዝብ ስል ነው እያለ ነው። ይህ ሰው በአሁኑ ወቅት በአፍሪካ ዝነኛ ሆኗል። ከመገናኛ ብዙሃን የፊት ገጽም ላይ አልጠፋም። ሰልፍም ተወጥቶለታል። ታክሲ ጥበቃ ውጪ ሰልፍ በማይፈቀድባት ኢትዮጵያም ጥቂት ራስ ተፈሪያን ለዚህ አፍሪካዊ መሪ አጋርነታቸውን ለማሳየት ሰብሰብ ብለው ታይተዋል። በእርግጥም ትራኦሬ ዝነኛ ሆኗል። የአንዲት መናጢ ደሃ ሀገር መሪ ቢሆንም ዓመታዊ ጥቅል ምርቷ $20 ቢሊዮን የሆነ ቡርኪና ፋሶ የተባለች ትንሽ ሀገር ቁጥር 1 ሰው ቢሆንም መገናኛ ብዙሃን ልዩ ነገሮችን የሚጽፉለት አጀንዳቸው አድርገውታል። ትራኦሬ ደሃ የሚሉትን ሰዎች አይወዳቸውም። ኦቶዋና ለንደን የከበሩት በእኛ ሀብት መሆኑ እየታወቀ እኛን ደሃ ማለት ፓሪስና ብራስልስ መብራት በርቶ የሚነጋው ከኛ በተወሰደ ዩራኒየም ሆኖ ሳለ እኛን በጨለማው የሚኖሩ ብሎ መዝለፍ ምን ይሉታል ባይ ነው። ወታደራዊ ፍንቀላ በዓለም ታሪክ ዲሞክራሲና የሰላም ውጤት ኖሮት የታወቀበት የረባ ዘመን ባይኖርም መፈንቅለ መንግስት ብርቅ ባልሆነባት አፍሪካ ከሁሉም ደግሞ ለመፈንቅለ መንግስት ቤተኛ በሆነችው ቡርኪና ፋሶ 10 የሚደርስ መፈነቃቀል በተካሄደባት በዚያች ሀገር ትራኦሬ የተባለ ፈንቃይ ሻምበል የሚጨመጨምለት ሆኗል። ፈንቃይና እወደድ ባይ መሪዎች ማጨብጨብ የማይሰለቸው የአፍሪካውያን መዳፍም ያንኑ ግብሩን እያደረገ ነው። ከ20ኛ እስከ 21ኛው ክፍለ ዘመን ጆስኪግል ለነዚህ መሪዎች ያጨበጨበችው ይቺው አህጉር ለኢዲ አሚን ዳዳ እልል ብላለች። መንግስቱ ኃይለ ማርያምን ቪቫ መንጌ ብላ ግራ እጇን ከፍ አድርጋለች። ቦካሳን የአፍሪካውያን ካሳ ብላ ጨፍራለች። አብይ አህመድን 1000 ዓመት ይግዙን ብላለች። ፈንቅለው ለነገሱም በአፈቅቤ አንደበታቸው መንበሩ ላይ ለተደላደሉም ማጨብጨብ ልማዷ የሆነው አፍሪካ ለአዲሱ ፈንቃይ ትራኦሬም እንዲሁ እያደረገች ነው። እሱም የህዝብ ጆሮ የሚፈልገውን ነገር በሚገባ ያውቃል። ልቡን የሚሰረስር ነገር እየተናገረ የሚያስጨበጭብ ሆኗል። ይችን ሀገር ፈጣሪ አደራ ብሎኛል ይላል። አድናቂዎቹ ተቀብለውት ያጨበጭባሉ። ፈጣሪንና ሰራዊታችንን ይዘን የማናሸነፉ የለም ሲልም በፉጨትና ጩኸት ያጅቡታል። በአፍሪካ መሪዎች ባህሪና ተፈጥሮ ላይ ምርምር ያደረጉ ምሁራን በራሱ በትራኦሬ ሀገር ሰው የተሰየመውን ሳንካራኢዝምስ ተብሎ በተጠራው አይነት አቀራረብ እሱ የአፍሪካን ወጣቶች ልብ ለመማረክ እየጣረ ነው፣ ሊገድሉኝ ነበር እያለ ይናገራል። ሲአይኤ ሊያስወግደኝ፣ ፈረንሳይ ልትገድለኝ፣ የዚች ሀገር ለውጥ የማይፈልጉ ክፉዎች ሊጨክኑብኝ ነበር ይላል። ደጋግሜ ከሞት አምለጥኳቸው ይላል። እንዲህ ያለውን ፖፕሊስት ወይም ወደድ ባይ አካሄድ ሳንካራይዝም ያሉት ምሁራን ይህንኑ አካሄድ ብዙ መሪዎች ሲጠቀሙበት እንደነበረም ጽፈዋል። በእርግጥም ብዙ አምባገነን መሪዎች ወይም ወደ አምባገነንነት አገዛዝ ጉዞ ላይ ያሉ ግለሰቦች የሚጠቀሙበት ተመሳሳዩን መንገድ ነው። ልክ ኮሎኔል መንግስቱ ጥላቸውን እንደማያምኑትና የራሳቸውን ጓዶች ጭምር እንደፈጁት 9 ጊዜ ኢህአፓ ልትገለይ ስትል አመለጥኳት እንዳሉት ልክ ማስዋስ ለጋዋሜ የቅርብ ቤተሰቦቹን ጭምር ለስልጣን ያሰጋሉ ብሎ እንደጨፈጨፋቸው ልክ ኢዲ አሚን ዳዳ ልትፈነቅለኝ ነበር ብሎ የራሱን ሚኒስትርም እንደገደለው ሁሉ ለውጥ የማይፈልጉ ሰዎች ሊገድሉኝ በብሮዬ ዙሪያ መትረየስ ደቅነው ይውሉ ነበር፣ ቦምብም አፈንድተው ሳቱኝ እያሉ እንደሚናገሩት ጠቅላይ ሚኒስትር አብይ ሁሉ ትራኦሬም ልገደል ስል አመለጥኩ እያለ ነው። በዚህ ንግግሩም ካንተ በፊት ድፍት ያደርገኝ የሚሉ ደጋፊዎችን አፍርቶበታል። እናም የሱን ፎቶግራፍ መኪናቸው ላይ የሚለጥፉ ምስሉን ለፌስቡክና ለኤክስ የግል ምልክታቸው የሚጠቀሙ አድናቂዎችንም አፍርቷል። በእርግጥ እስካሁን ኢኮኖሚያዊ ለውጥ ስለማምጣቱ ብዙ ተነግሮለታል። እርሱ ስልጣን ሲይዝ የነበረው $18 ቢሊዮን የአገሪቱ ጥቅል ምርት በ2 ዓመት ከመንፈቅ $3 ቢሊዮን ጨምሯል ተብሏል። ሰውየው ከሩሲያ ጋር ተፋቅሯል፣ ከፈረንሳይ ጋር ተጠማምዷል። ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በጦርነቱ ወቅት ያደረጉትን ንግግርና የፈጸሙትን ድርጊት አስታውሶ የአፍሪካ ህብረትን ወርፏል። ይህንን ሰው ከስር መሰረቱ እንጀምርና እንዘክረው። ኢብራሂም ትራኦሬ ቡርኪና ፋሶዊው ሻምበል እንደ አውሮፓውያን አቆጣጠር መስከረም መጨረሻ 22 መፈንቅለ መንግስት አካሂደው ስልጣን መያዛቸውን እንዲህ ከማወጃቸው 9 ወር በፊት እነሱ የፈነቀሉት መንግስት መፈንቅለ መንግስት አድርጎ ይህንኑ ሊናገር ከብዙ ሻለቆችና መቶ አለቆች ጋር በዚሁ የቴሌቪዥን ስቱዲዮ ተገኝቶ ነበር። በዲሞክራሲያዊ ምርጫ ስልጣን የያዘው የክርስቲያን ካቦሬ መንግስት በ2022 ጥር መጨረሻ ላይ የመጨረሻው በሆነ በወታደሩ ፖል ሄንሪ ዳሚባና ጭፍራዎቹ ተፈነቀለ። ፈንቃዮቹም በዚህ በአገሪቱ ቴሌቪዥን ብሔራዊ ጣቢያ ስቱዲዮ ተገኝተው
ተገኝተው ጨቋኝ በዝባዡና ለፈረንሳይ አሳልፎ የሰጠን ፕሬዝዳንት ካቦሬና መንግስቱ ለህዝብ ጥቅም ሲባል ጀግናዊ ሰራዊት አስወግዶታል አሉ። እነዚህኞቹ ፈንቃዮች የገቡበትን ቤተ መንግስት መውጫና መግቢያ በቅጡ እንኳን ሳይለዩት በ9ኛ ወር መስከረም መጨረሻ ላይ ተፈነቀሉ። ትራኦሬ ታማኞችን አስተባብሮ ፈንቃዮችን ፈንቅሎ መንግስት ነኝ ብሎ እዛው በቴሌቪዥን ስቱዲዮ አስነገረ። በዚህ መልኩ ስልጣን የያዘው ሻምበል ትራኦሬ በቀዳሚነት ያወገዘው ፈረንሳይንና በምዕራብ አፍሪካ የተከለችውንም ኢኮኖሚና የደህንነት ስርዓት ነው። እናም ስልጣኑን በያዘ በጥቂት ጊዜያት ውስጥ ሰራዊቱንና የደህንነት ተቋማትን ተረማምሶ ለሱ በሚመች መልኩ አዋቀረው። በሰራዊቱ ውስጥ እንደ ጀግና ወታደርና የተዋጣለት ምሁር እንዲታይ የሚያስችለውን ፕሮፓጋንዳ ነዛ። በእርግጥም ከዩኒቨርሲቲ ኦፍ ኡጋዱጉ በጂኦሎጂ ዲግሪ ጭኗል። በሞሮኮ ወታደራዊ ትምህርት ሰልጥኖ የጦር ሚኒስቴር ማዕረግ አጥልቋል። በአስኳላው የመሬት ውስጥ ቁፋሮን በሰማይ ላይ ቅዋሜን የተማረው ትራኦሬ ራሱን የሰራዊቱ ተወዳጅ ለማድረግ ይህንኑ ተጠቅሞበታል። በህዝቡ ዘንድ ቅቡል ለመሆን ደግሞ የፈረንሳይን ግፍና ዘርፊያ መተረክ፣ ከፈረንሳይም በይፋ መለያየትን ምርጫው አድርጓል። የሌሞንድ ዘጋቢዋ ሶፊ ዶሽ እንደምትለው ትራኦሬ በሀገሪቱ ውስጥ ራሱን የከሰተው እንደ ማርክሲስትና ፓንአፍሪካኒስት ነው። ፈረንሳይ በቡርኪና ፋሶም ሆነ በአካባቢው ሀገራት የምታደርገው ኢኮኖሚ ብዝበዛ፣ ለሀገራቸው የሚያስቡ መሪዎችን ለመፈንቀል የምታደርገው እንቅስቃሴና መሰል ሴራን የሚያውቀው የሀገሪቱ ህዝብም ቪቫ ትራኦሬ ብሎ ሊያጨበጭብለት በኡጋዱጉ ማዕከላዊ አደባባይ ተገኘ። በነገራችን ላይ ይኸው ህዝብ ከ9 ወራት ቀደም ብሎ ያንኛውን ፈንቃይ ለመደገፍና ለማድመቅ ህዝቡ አደባባይ ተገኝቶ ነበር። በ9ኛ ወር ተመሳሳዩ ሲደገም ህዝቡም ተመሳሳዩ ሊደግም ኡጋዱጉ አደባባይ ላይ ውሏል። ትራኦሬ የመጣበትን መንገድ ያውቃልና ፍንቀላ እንዳያደርግ ሰራዊቱን ጥግ ጥጉን በማስያዝ ህዝቡን ደግሞ በሸንጋይ ቃላት በማባበል ፈረንሳይንም በማብጠልጠል ስልጣኑን እያደላደለ ገፋ። በእርግጥም ትራኦሬ ልጅነቱን በማይመስል መልኩ በተናዳፊ አንደበቱ ፈረንሳይን ከፍ ዝግ አድርጎ ተናግሯታል። ኢማኑኤል ማክሮንን ይህ ሰው እኮ እኛን እንደ ሰው አይመለከተንም በማለት ገልጿቸዋል። የልጅነቱን በማይመስል የሚለው ገለጻ የገባው ያለ ምክንያት አይደለም። ትራኦሬ ልጅ እያለ ተማሪም እያለ 100 አለቃም 10 አለቃም እያለ በጭምትነቱ የሚታወቅ ሰው እንደነበር ጓደኞቹም ጓዶችም ይናገራሉ። ከመናገር ማዳመጥን ምርጫው ያደረገ ከአንደበት ጆሮን የሚያስቀድም ለማሳመን ከመናገር ለማመን መስማት የሚል ጠባይ የነበረው ሰው ነበር ይሉታል። በስልጣን ዘመን ግን ይህንን ሁሉ ትቶታል። ቦምብ ቃላትን በጠላቶቹ ላይ የሚጥል ቀስቃሽ ገለጻዎችን ለደጋፊዎች የሚያሰማ ሆኗል። አሁን ትራኦሬ አብዝቶ የሚጠላው ፈረንሳይን ነው፣ ምዕራባውያንን ነው፣ ፈረንጆቹን ነው። የኛን ሀገር ቡርኪና ፋሶን እንመልከት አለ ትራኦሬ። ወደ ግዛቶቻችን ብትገቡ በየቦታው ጉድጓድ አለ። ይህ የተደረገው ደግሞ ወርቅ ፍለጋ በተሰማሩ ቆፋሪዎች ነው። የሚገርመው ነገር ቢያንስ ወርቅ ወደሚያወጡበት ቦታ የሚወስደውን መንገድ እንኳን ለመስራት አልሞከሩም። የማህበራዊ ተቋማትንማ እርሷቸው። ለዚህ ነው የሀገራችን ዕጣ ፈንታ በእኛ በልጆቿ ላይ መውደቅ አለበት ብለን የወሰንነውና አብዮት ያካሄድ ነው። መሪዎቻችን እነዚህን ሰዎች በማገልገል ላይ የተጠመዱ ነበሩ። የእኛ መምጣት ይህንን መዋቅር ለመስበር ነው ይላል ትራኦሬ። ህዝብ የሚፈልገውን አሳምሮ ያውቃል። የቡርኪና ህዝብ ልክ እንደ ሌሎች የምዕራብ አፍሪካ ሀገራት በፈረንሳይ የድህረ ቀኝ ግዛት ፖሊሲ ተማሯል። ፈረንሳይ የምትባል ሀገር የሚመለከታት እንደ ዘራፊና ገፊ ነው እና ይችን ሀገር ደፍሮ የሚያብጠለጥል መሪ ሲገኝ የሀገሬው ህዝብ ገነፈለ። ትራኦሬም ጎረቤቶቹን አስተባብሮ የጸረ ፈረንሳይ ዘመቻዎችን አቀጣጥሎታል። ልክ እንደሱ ፍንቅል አድርገው የተቀመጡ ወታደሮች ስልጣን የያዙባቸውን ማሊና ኒጀርን አስተባብሮ አሊያንስ ኦፍ ሳህል ስቴት የተባለ ጥምረት ፈጥሯል። የዚህ ሶስትዮሽ ጥምረት መነሻው ከምዕራባውያን ጥገኝነት በተለይም ከፈረንሳይ ተጽዕኖ መላቀቅ የሚል ቢሆንም ነገሩን ከስልጣን ማደላደር ጋር ያገናኙት ጸሐፊዎች ግን በርክተዋል። ምዕራብ አፍሪካ ውስጥ ኢኮዋስ የተባለው የፖለቲካም የሰራዊትም ጥምረት በአባል ሀገራቱ ውስጥ ጉልበት ተኮር እንቅስቃሴ ሲደረግ ካስተዋለ ሰራዊት በማዝመት ይታወቃል። በጋምቢያ ስልጣን አለቅም ያለውን የሃጃሜን አባሮ አዳማ ባሮን ፕሬዝዳንት ያደረገው ይሄው ኢኮዋስ ነበር። ትራኦሬና የኒጀር የማሊ ጓደኞቹ ኢኮዋስን ምዕራባውያን አፍሪካዊ በትር አድርገው ይመለከቱታል። የስልጣናቸው ውጫዊ ስጋትም ምንጭም አድርገው ይፈርጁታል። እናም የራሳቸው ጥምረት ፈጥረው ኤኢኤስ ብለዋል። ይህንን ጥምረት ሶስቱን ሀገራት በኮንፌዴሬሽን ለመቀላቀል የሚያስችል ደረጃ ላይ እንደደረሱም እየተናገሩ ናቸው። እነዚህ የምዕራብ አፍሪካ ሀገራት ምዕራባውያንን ሲሸሹ የፈጠሩት ጥምረት በየሀገራቸው ሕዝብ ዘንድ ተወዶላቸዋል። በተለይ ትራኦሬ የዚህ ሐሳብ አባት ተብሎ ተሞግሶበታል። በአንዳንድ አፍሪካውያን ዘንድም
እንደ የፓን አፍሪካኒስት እንዲወደስበት ሆኗል። ከአፍሪካ ህብረት በበለጠ ፓን አፍሪካኒስትነቱን ለማሳየት የኢትዮጵያን ጦርነት ምሳሌ አድርጎ ያቀርባል። ከ3 ዓመት በፊት አለ ትራኦሬ ኢትዮጵያ ጠቅላይ ሚኒስትር ዩኒቨርሲቲ ዘግተው ወደ ጦርነት ሲሄዱ ምዕራባውያን አዲስ አበባን ለቀው ለመውጣት ሲሽቀዳደሙ የአፍሪካ ህብረት ምንም ለማድረግ አልጣር። እንዲህ ይቀጥላል። በዚች በአፍሪካ አህጉር በሚሊዮን የሚቆጠሩ ወጣቶች በጦርነት ምክንያት ሲረግፉ እናዝናለን። ይህ የአፍሪካ ህብረት የተሰኘው ተቋም ብዙ መሪዎች የተሰበሰቡበት ተቋም ቢሆንም የራሱን ሰራዊት አስተባብሮ ሀገራትን ለመርዳት አቅም አልፈጠረም። ህብረት ተራ የቃል ጨዋታ ተደርጎ ብቻ መታየት የለበትም። እኛ ወጣቶች ይህንን ቃል ወደ ተግባር ልቀየር አለብን። በበኩሌ በዚህ ህብረት በጣም ተገርሜ አዝኜ የነበረው የአፍሪካ ህብረት መቀመጫ ኢትዮጵያ ግጭት ውስጥ በነበረችበት ወቅት ነው። ኢትዮጵያው ጠቅላይ ሚኒስትር የወታደር ዩኒፎርም ለብሶ ዩኒቨርሲቲዎች እንዲዘጉና ወደ ጦርነት እንዲዘመት ሲቀሰቅስ ከአፍሪካ ህብረት አንድም አጋርነት አላየሁም። ብዙ ምዕራባውያን አዲስ አበባ ወደ ትርምስ እየገባች ነው ብለው ሻንጣቸውን ሲሸክፉና ሲወጡ ህብረቱ ምንም አላለም። ትራኦሬ በሀገር ውስጥ የፈረንሳይን እጆች ቆራርጦ የቡርኪና ፋሶን ኢኮኖሚ በሀገሩ ዜጎች እንዲያዝ አድርጓል። ከዚህ ተነስቶ ምዕራባውያን ሶሻሊስቱ ሁንታ እያሉ ነው። የወርቅ ምርቱን የሀገሩን ልጆች እንዲያመርቱትና እንዲያጌጡበት አድርጎ ከበይ ተመልካች ለማላቀቅ እየተጋ ነው። አሜሪካ ስለ ጉዳዩ ስትናገር የቡርኪና ፋሶ የወርቅ ንብረት ከፈረንሳይ ወደ ትራኦሬ የግል ሀብት ተዛውሯል እያለች ነው። እሱ ግን ይህንን ጥቅማቸው የተነካባቸው አካሎች አስተያየት ነው ብሎታል። የቡርኪና ፋሶ አርሶ አደሮች አይተውት የሚያውቁት ግብርና ግብዓትና ማሽነሪ እየቀረበላቸው መሆኑ የተዘገበ ነው። በአጠቃላይ እርሱ ስልጣን ሲረከብ 18.8 ቢሊዮን ዶላር የነበረው የዚያች ሀገር ጥቅል የዓመት ምርት አሁን 22.1 ቢሊዮን ዶላር ደርሷል። ትራኦሬ ስለ ዲሞክራሲና ምርጫ ሲነሳበት ሁለት እጆቹን ከፍ አድርጎ በአመልካች ጣቶቹ የትምህርት ጥቅስ ምልክት እያሳየ ነጻነት፣ ሰብአዊ መብትና ዲሞክራሲ የሚባሉት ቃላት የምዕራባውያን የቀኝ ግዛት ቅጥያዎች መሆናቸውን በመጠቆም ያጣጥልና ለእኛ የሚመጥን ዲሞክራሲና ነጻነት ያስፈልጋል ይላል። ይህ ቡርኪና ፋሳዊ ሊገድሉኝ ነበር አመለጥኩ እያለ እስካሁን ቢያንስ 2 ጊዜ ተቀናቃኞቹ ላይ ግድያ ፈጽሟል። ባሳለፍነው ዓመት ሚያዝያ 70 ወታደሮችንና 32 ሲቪሎችን ገድሏል። ባሳለፍነው ሳምንትም ሊገደል ነበር ብሎ ሴረኛ ያላቸውን ሰዎች በማስወገዱ ተሰምቷል። ይህንን እንቁ ልጃችንን አሳልፈን አንሰጥም ያሉ የሀገሩ ሰዎች ደግሞ በድጋሚ የኡጋዱጉን አደባባይ አጥለቅልቀውታል። ትራኦሬ የህዝብን ትኩረት ሰቅዞ ይዟል። አፍሪካዊነት ይጎላቸዋል እያለ የሀገሩን መሪዎች እየተቸ ነው። የአፍሪካ ህብረት መፍጠር ያልቻለ ጥገኛ ተቋም ነው እያለው ነው። እኔና ጓደኞቼ ለቡርኪና ፋሶ ህዝብ እስከ መጨረሻው ድረስ እንታገላለን ሲልም እየተደመጠ ነው። ይህንን ለማሳካት ወደ ፈጣሪ እጸልያለሁ እያለ ሲናገርም ይጨበጨብለታል። ሊገሉኝ ነበር ብሎ ሲናገር እንኳን አምላክ አተረፈ ፈጣሪኛን ሲወደን አንተን ከሞት አተረፈልን ይሉታል። ይህንን ያስተዋለ አንድ አፍሪካዊ ጸሐፊ The Rise of a Dictator በሚል ባሳፈረው መጣጥፍ ሻምበል ትራኦሬ ሌሎች የቀድሞና የአሁን አምባገነኖች በሚጓዙበት ዳና ላይ ነው ይልና የአፍሪካ መሪዎች ለህዝቦቻቸው ዘንባባና አበባ ይዘው መቅረባቸው የሚያበሳጫቸው ምዕራባውያን እንደተነሱባቸው ሊገሏቸውም እያሴሩባቸው እንደሆነ መናገር ልማዳቸው ነው። ትራኦሬም በየሰከንዱ ከነዚህ ሞቶች የሚያመልጥ ሰው ሆኖ ተከስቷል በማለት አፊዞበታል። በእርግጥም ትራኦሬ ሊገደል ነበር ብሎ ይፋ ካደረገ በኋላ አሁንም በሩሲያ ኮማንዶች እየተጠበቀ እንደሆነ በመዘገብ ላይ ነው። እንዲህ ያለውን ቡርኪና ፋሶ ለመግለጽ ሳንካራይዝም የሚል ቃል ጥቅም ላይ እየዋለ ነው። ቶማስ ሳንካራ እልም ያለ ፓን አፍሪካኒስትና አፍሪካዊ አርበኛ መስሎ ለመከሰት የሀገሩን ዜጎችና የሀገሩን አቻዎች ቀልብ የሚስብ ንግግር ያደርግ ነበር። ሳንካራ በነሐሴ 1983 ፍንቀላ አድርጎ ስልጣን ከያዘ በኋላ ስልጣኑን ለማመቻቸት ሲል በወሰዳቸው እርምጃዎችና ባደረጋቸው ንግግሮች ላይ ተመስርተው ሌሎች የአፍሪካ መሪዎችን ያጠኑ በርካታ ምሁራን ቢልዲንግ ስቴት ካፓሲቲ ኢን አፍሪካ በሚል ርዕስ በጻፉት መጽሐፍ ላይ በተመሳሳይ መንገድ ህዝብ አዘናግተውና በአማላይ ቃላት ስልጣን የሚቆናጠጡ መሪዎችን ለመተንተን ሳንካራይዝም የሚል ብዬን አስቀምጠዋል። የትራኦሬም እንዲሁ ይመስላል። መንገዱም ጊዜያዊ ነው እያሉ ናቸው። እንኳን ወታደር ሲቪልም ስልጣን ይዞ ህዝብን በሚያጨማድድባት አፍሪካ ላይ ሰላምና ነጻነት በናፈቀው በልማትና በሀገሩ መኖር በራቀው በአፍሪካ ምድር ውስጥ እንደ ትራኦሬ ያሉ ፈንቃዮችን ፈንቅለው ስልጣን የያዙ ሰዎች ማስጨብጨባቸው ግን አልቀረም። በቸር ቆዩን።